ርብቃ ሁሉንም ነገር ሰማሽ እንዴ? አይ አቤል ምንም አልሰማሁም። ርብቃ አትዋሽ፣ የሰማሽውን ሙሉ ነገር። ሰላም ሰላም፣ ውድና የተከበራችሁ የሮዝ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮውን እስከ መጨረሻ ድረስ ለማየት ሞክሩ። ዛሬ እንግዲህ የመጣሁላችሁ በርብቃ ድራማ ነው። ርብቃ ድራማ ክፍል 16 እንግዲህ ርብቃ የአቤል እናት እንዲፋቱ ስትጠይቃቸው ተደብቃ ስትሰማ ነበርና ተቀይማ አቤልም እንግዲህ ሲመጣ ወደ ርብቃ ጋር ምንድን ነው ሰምተሻል ወይ ማሚ ያለችውን ብሎ ሲጠይቃት አዎ ሰምቻለሁ፣ ግን የምሯን ነው አለች። የማሚ ጸባይ እንግዲህ ለድንገት ቅይር ብሎባቸዋል። ማሚ እንግዲህ ቁጣ ቁጣ እያላት ነው ያለው። ርብቃም ግን እውነቷን ነው ወይ እንደዚህ ያለችው ማሚ ስትል አቤልም አዎ ብሎ ሲመልስላት ርብቃም ለካ እዩ እውነቱን ነው ያለኝ አለች። አቤልም እዩ ምን አለሽ ብሎ ጠየቃት። ጠልታኛለች ማሚ በማለት ለአቤል ነገረችው። ርብቃም ለአቤል እና ወረቀቱን ፈረምክበት አለችው። አቤልም አይ አልፈረምኩም አላት። እሷ ለአንተ ጥሩ አጋጣሚ ነው፣ ድሮም ለእሷ ስትል ነው የቀረብከኝ፣ አሁንም እሷ ስጠላይ ለአንተ ጥሩ ነው በማለት መለሰችለት። አቤል ደግሞ እንግዲህ እየወደዳት ነው መሰለኝ፣ ርብቃን ጠጋ ጠጋ እያለት ነው ያለው። አቤልም ግን ጠየቃት። ርብቃ አንቺ ከዚህ መሄድ ትፈልጊያለሽ ብሎ ጠየቃት። ርብቃም አይ አልፈልግም፣ አንተን ነው የለመርኩህ፣ ከቤተሰቦቼ የበለጠ አንተን ለምጃሃለሁ በማለት መለሰችለት። እንግዲህ ርብቃ በደስታ ለሪች ደውላ ሪች ነይ ቶሎ ቤት የምነግርሽ ነገር አለ አለቻት። ሪችም ምንድን ነው የተፈጠረው ነገር ንገሪኝ ስትላት አይ ሁሉን ነገር የምነግርሽ ከኔ ጋር ስትመጭ ነው አለቻት። አሱም ትሄድና ርብቃ ነይ ቶሎ ምግብ ብይ ቀርቧል ስትላት ርብቃም ትንሽ እያመመኝ ስለሆነ አሁን አልመጣም ብላ መለሰችላት። አሱም እሺ በቃ አመጣልሻለሁ ክፍል ብላ እንጀራውን ልትወስድ ስትል የአቤል እናት ማሚ ታያታለች። የት ነው የምትወስጂው ስትላት ርብቃ ጋ ነው ብላ ትላታለች። ማሚም ምን ማለት ነው ይሄ ደግሞ አለቻት። ርብቃ ክፍል እንድታመጣላት እንድታምጭላት እንዳለቻት ስትነግራት መብላት ከፈለገች ሳሎን መታ ትብላ የተቀረበ አለ አይደል እንዴ አለችና ቆጣ ብላ መለሰችላት። ሪች ከመጣች በኋላ ማሚን ሰላም ልትላት ስትል ማሚም በእጇ ያዝ አድርጋ ገፍተር ታደርጋታለች። ማሚ እንዴት ነሽ ስትላት ደህና ብላ ትመልስላታለች። ርብቃ የታለች ብላ ስጠይቃት እዛው ከፈረደበት ክፍል ናት ያለችው አለችና መለሰችላት። ሪችም በማሚ ጸባይ መቀየር በጣም እየተገረመች ልብ ብላ ስታያት ነበር። ሪች ርብቃ ጋር ከሄደች በኋላ እኔ ምልሽ ርብቃ አለቻት፣ ከማሚ ጋር የተፈጠረ ነገር አለ እንዴ አለቻት። ርብቃም አይ ምንም አልተፈጠረም አለች። እልቅ ሪች የመጣሽበትን ልንገርሽ እስኪ ገምቺ አለቻት። ሪችም ከአቤል ጋር የተገናኘ ነው አለቻት። አዎ ከሱ ሌላ ምን ይሆናል ብለሽ ታስቢያለሽ አለች። ሪችም ምን አድርጎልሽ ሊሆን ይችላል ቀለበት አሰረልሽ ወይ አለቻት። እና ሪችም እና ከዚህ ሌላ ምን ሊሆን ይችላል በማለት ስትላት ወይስ እርጉዝ እንደሆንሽ ነግረሽው ነው አለቻት። እሷም አይደለም ብላ ከአቤል ጋር የተፈጠረውን ነገር ነገረቻት። አቤል ቤት ውስጥ ከቤት ከወጣ በኋላ ማሚ አቤል መጥቷል ብላ ትጠይቃታለች። አዙም አልመጣም ስትል በቃ ሲመጣ
ንገሪኝ አለቻት። የልቴጅ ነው ብላ ስትላት ገብቼ እረፍ ልበል ደግሞ እነዛ ልጆች እንዳይረብሹኝ አለቻት። እዩ መታሰቢያ ጋር ሄዶ እየተጫወተ ነበር። ከዛ በቃ እኔ ልሂድ አላት። አንቺ ምንም እያረግሽ አይደለም፣ እኔ ሂጄ ተፍ ተፍ ልበል አለና ተነስቶ እነማሚ ቤት ሄደ። ሪቺ ለርብቃ ብሩክ ደውሎልሻል ወይ ብላ ስጠይቃት አይ አልደወለልኝም። ምን ነው ስትል አይ ሰፕራይዝ ሊያደርጉሽ ነው መሰል አለቻት። ምንድን ነው ንገሪኝ አለችና አይ አባትሽ ሊመጣ ነው ብላ ነገረቻት። ርብቃም እንዴት ብላ እንደምትሄድ እያሰበች ነው ያለችው። ሪችም እረፍት ፈልጋለሁ ብለሽ ውጪ እያለቻት ነው ያለችው። ብሩኬም እንግዲህ ለርብቃ ደውሎ አባቷ እንደሚመጣ ነገራት። አቤልም ምንሽ ነው አልና ጠየቃት። ወንድሟን ስታናገር እያያት ነበር። ምንሽ ነው ብሎ ሲጠይቃት ወንድሜ ነው አባቴ እንደሚመጣ ነገረኝ አለችው። እንዴ አባትሽ ከየት ነው የሚመጣው ብሎ ሲጠይቃት ተሳስታ ከውጭ አለች። መልሳ ማለቴ ከክፍለ ሀገር አለችና መለሰችለት። አቤልና ርብቃ አልጋ ላይ እንደተኙ አዙ ትመጣና ነቶሎ እራት ብሉ ትለዋለች። ስትለው አይ እነሱ ይብሉ እኔ ርብቃ ስትነሳ ነው እምበላው አለ። እነማን ናቸው እነሱ ስትለው እነ እዩ ብሎ መለሰላት። እነሱማ ወጥተዋል እኮ ብላ ነገረችው። አቤል እሺ ማሚስ የለችም እንዴ ብሎ ሲጠይቃት እንዳቀሰቀሽኝ ብላ ተኝታለች አለችው። ምን ነው አሟት ነው እንዴ መሆና ነው ብሎ ጠይቃት። አዙም አይ ሰሞኑን ግን ትክክል አይደለችም፣ የሆነ ፎቶ ይዛ ብቻ ታለቅሳለች ብላ ለአቤል ትነግረዋለች። አቤልም እሺ በቃ ክፍል ስታጸጂ እስኪ የምታለቅስበትን ፎቶ ይዘሽልኝ ነይ አላት እና የሆነ ነገር እንደሚከፍላት ነገራት። እሷም እሺ ብላ ተስማማች። እዩና ሪች አንድ ላይ ጊዜያቸውን እያሳለፉ እያለ በደስታ ሪቺ እረ እዩ እንመለስ ወደ ቤት መሸኮ ስትለው እዩም ለሪቺ ስንጠብቀው የነበረው ጊዜ ነው በማለት መለሰላት። እሷም ማለት አለችው። ማታውን ነው የጠበቅከው አለችው። እዩም አዎ አሁን እንደፈለግን መሆን እንችላለን አላት። ሪችም አዩ ለየት ያልክ ሰው ነክ አለችው። እሱም አውቃለሁ አላት። አውቃለሁ እኔ እኮ እዩ ንጉሴ ነኝ ብሎ ሲላት እንዴ እዩ ያንተም አባት ንጉሴ ነው እንዴ ስሙ አለችው። እሱም አዎ ምን ነው ብሎ ሲላት እንዴ የርብቃም አባት እኮ ንጉሴ ነው አለችና ነገረችው። እሱም ሞክሼ ሆኖ ይሆናል አላት። አዎ ሆኖ ነው አለች። ርብቃ ተኝታ አቤል ርብቃ ስትነሳ አቤል ተነሳሽ እንዴ ርብቃ አላት። አዎ አንተ አልተኛህም እንዴ ስትለው አይ ትንሽ ተኝቼ ነበረ አላት። አዙ መታ እራት እንድንበላ ቀስቅሳይ ነው አለና መለሰላት። እነ ሪችስ ብላ ስጠይቀው ሪችና እዩ አብረው እንደወጡ ነገራት። ርብቃም እስኪ ደውለና ጠይቀው ብላ እሺ ብሎ አቤልም ደወለለት ለዩ። እዩ ሪች ካንተ ጋር ናት ብሎ ጠየቀው። ማናት ሪች አልና እየቀለደ አዎ ከኔ ጋር ናት
አለና መለሰለት። ርብቃም ከአቤል ስልኩን ተቀብላ አንተ እዩ ከኔ ተደብቃችሁ ነው የምትሄዱት አለችው። እዩም ታዲያ እኔ ምን ላደርግ እናንተ ተቃቅፋችሁ ስተኙ በማለት መለሰላት። አቤልም ቅናት ነው መሰል ስልኩን ምንጥቅ አድርጎ ፍራሽ ላይ ወረወረው። ርብቃም እንዴ አቤል ሙህነህ ነው ብላ ጠየቀችው። የምትፈልጊውን ነገር ሰማሽ አይደለ አለች ብሎሻል አይደል አላት። እሺ በቃ አሁን ተነሽና እንብላ ሲላት ርብቃም ይንጡ እንጂ ብላ አለችው። እየመጣን ነው ብለዋል ይደርሳሉ ብላ ስትለው አይ እርቦኛል እንብላ አላት። አቤልም ሂዶ አዙ ምግብ ክፍል ይዘሽ ነይ ሲላት አይ ክፍልማ ይዤ አልመጣም ማሚ ተቆጥታለች ብላ ነገረችው። እና ማን የቀጠረሽ ይዘሽ ነይ ቶሎ ምግብ ክፍል ድረስ ሲላት እሺ በቃ ይዤ እመጣለሁኝ አለችው። እነ እዩ እቤት ከገቡ በኋላ ሪች እራበኝ ስትል እንዴ ያን ሁሉ በልተሽ ትክጃለሽ ወይ ብሎ ሲላት ምንድነው የበላሁ ስትለው እንዴ ወክ ነዋ አለ። አንተ ትቀልዳለህ አይደለ እኔ እውነቴን እያልኩህ ትለዋለች። አቤልም ይሄ ልጅ አስደበረሽ አይደል ማታ ሲላት ሪችም እረ አላስደበረኝም እራት ጋብዞኛል አንከባክቦኛል ብላ ነገረችው። እረ ብሎ አቤል መለሰላት። የዛሬው ድራማ ይህንን ይመስል ነበር። ቪዲዮ ተተመቻቸው ላይክ ሰብስክራይብ በማድረግ አበረታቱኝ።